ጃኒ 2,700,000 ተከታይ ያለውን የቲክቶክ አካውንቷን አጣለች። ለዚህ ምክንያት ያለችው ደግሞ ጆዳንኤልን ነው። ከዚህ በፊት ሪሌሽንሺፕ ነበራችሁና እዛ ሪሌሽንሺፕ ደግሞ ጉዳት ያደርስባት እንደነበረም ተናግራለች። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር። ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ሊያ ሾው ላይቭ ላይ ለጆዳንኤል ደውላለት ነበርና የጃኒን አካውንት ያስዘጋው አንተ ነው ወይ በማለት ቀጥታ ጠይቀዋለች። ምላሹን አብረን እንስማው። ምንድነው የተፈጠረው? አሁን ተጣጣቻችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተን ያዘጋው? አረ እኔ በምን አቅም ይዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ፣ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካለው አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ አንተ ግን እሺ ቆይ አንዴ። እሺ ጃኒ ስለ ጆዳንኤል ማውራታን ካላቆመች ስለሷ ብዙ መረጃ አለኝ እያለች ነው። ሰርቲፊኬት አላት የተዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላታ። እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞች ጋር ስተኛና እንደነበረ እሱና እኔ ደግሞ ማውራላት። ከዛ ነው የመጣው ዛሬ በፈለገችው መንገድ ትጠይቀኝ፣ ማስረጃዋን አወጣለሁ። አልከበር ብላለች። አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው። ከዚህ በፊትም ትንሽ ልጅ ናት፣ እኔ ምንም ነገር አልናገርሽም ብያታለሁ። እንደውም ለምን እስከዛሬ እንዳላወራው ሌላም በጣም ነው የሚቆጨኝ። አሁን ነው ማለት አካውንቴ ባንክ እስኪደረግ ድረስ ዝም ማለት አልነበረብኝም። ምን እንደመናገር ዋርኒንግም አልሰጠኝም ደግሞ ሲዘጋ እኮ ላይክ ዝም ብሎ በድንገት እንዴት ባን ይሆናል ስታስቡት እናንተ ራሱ። ፏድን እያወራሁት ነው። አንድ ፎቶ ላሳያችሁ። ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት። አሁን ይሄንን የምነግራችሁ እኔ
በጣም ጎበዝ ሴት ነኝ። አይኗ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ልረጋጋ። አይዞሽ ጃንዬ የሚከተልሽ 2,700,000 ሰዎች አሁንም አሉና አዲስ አካውንት ቢከፈትም ድጋሚ ታገኛቸዋለሽ። ግን ደግሞ ጾታዊ ጥቃቱን ሁላችንም እንቃወማለን። ጃዬ የኔ ቆንጆ አይክፋሽ፣ አትናደጂ፣ አካውንትሽ ይመለስልሻል፣ አታልቅሺ። የኔ ጠንካራ፣ የኔ ድንቢጥ፣ የኔ ትምጥዬ ልጅ እወድሻለሁ። አንተ ጆ ደግሞ አካውንቷን አዘግተህ ከሆነ አንለቅህም። ኪዳነ ምሕረትን እኔ ጋይስ ፊት ለፊት ነው የምነግራቸው። ጆን ዳንኤል አካውንቷን አዘግቶባት ከሆነ እኔ ነኝ አንደኛ የምቀየርበት። ሁሌ ነው የምላችሁ። ወዳጅነ ዘመድነ ጓደኛነ የሚባል ነገር የለም። ማርያምን ነው የምላችሁ ጌታ። አሁን ግን ምንም አናውቅም። ጠይቄዋለሁ አላውቅም ብሏል። ሰምታችኋል። ፊት ለፊት የጠየኩት አንተ ልጅ ስልኳ አካውንቷን አግኝታት ታውቃለህ? አግኝቻት አላውቅም ብሎ ፊት ለፊት ነው የመሰከረው። ስለዚህ የጃንን የምንሰማና አዎ ከተባለ አንለቀውም። ጆን ዳንኤል ማን ነው ስንንቀየር ግልብጥ ስንልበት ጋይስ ጆን ዳንኤል ማን ነው ብለን ነው የምንዞርበት። ስለዚህም አሁን ግን ያልተጣራ ወሬ ይዤ እንዴ አለለም። እኔ ደግሞ ይሄ ቪዲዮን የተቆረጠው ምናምን ስታሳዩ አሁን ተጣልተው ነው መሰለኝ። ለዛ ነው። በተቀራ አትጣሉ። ይሄ ቲክታክ የሚባል ነገር ካልተዘጋ እኮ በከራችንም በለን እኮ ጋይስ። እኛ እኮ ስራ ሊበዛብን እኮ አሁን ትናንትና የነዋልቲያን ሳንጨርስ አሁን ደግሞ ሌላ ታሪክ ሌላ ጦርነት። እኛ ስራ ለምታበዙብን አላችሁ። አራረጋጉት። ጃንዬ የኔ እህት የኔ ቆንጆ አይዞሽ፣ አካውንት ቢዘጋ አካውንት ይከፈታል። ዶንት ወሪ ማይ ላቭ። ያሳዝናል ደግሞ አይከፈትም እኮ አካውንቷን ግን በዚህ ልክ ያን ያሳለፉትን አሳለፉ፣ ደበቀችለት፣ እዚህ ደረሰች። ግን አካውንቷ ማዘጋቱ በጣም ነው የሚደብረው። በጣም ከተለያየ የራሷን ህይወት ምን አለ መሰለህ ጆካ አካውንቱ መዘጋቱ ኖርማል ነው። አካውንት ከዚህ በፊት እንትን ስለነበረች ይመለስላታል። በቃ በፍቅር አሁን ይሄንን ነገር ደበቀችለት፣ እዚህ ደረሰ። ግን አሁን እሱም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው። ለምን አካውንቷን ያዘጋል? ለምን ይሄን ሁሉ ነገር ደብቃለት? ይሄን ለፍቅር ብላ ደብቃለት አለፈችው። በቃ ለፍቅር ያደረገችው ነገር ነው። ጆከር ይሄን ያህል ምርጥ ግን አሁን አካውንቷን ማዘጋቱ ለምን አስፈለገ? በጣም ነው የሚያሳፍረው። እጅግ በጣም ያሳፍራል። እጅግ በጣም ቃል በሌለው መልኩ ማለት ነው። ሁላችሁም ድምጽ ሁኗት። በቃ የምትችሉ ሰዎች ድምጽ ሁኗት። ከሱ አይጠበቅም ይሄ። ኧረ እኔ አልጠብቅም። እየደረሰችበት የሆነ ነገር እያደረገችው እንኳን ቢሆን እሺ። እውነት እንደተባለው እሱ አዘግቶት ከሆነ ይሄ ነገር በጣም ነው የሚያስተዛዝበን። ጥሩ ነገርም አይደለም። እስኪ ወደፊት እያጣራን እንግዲህ ምንፈርድበት ይሆናል። ልጅ ወለደባት፣ ተለያዩ። ያንን ሳታቅ እህታችን እንደተናገረችው ያንን ሳታቅ እስር ቤት ሄዳ የምትጠይቀው ሴት ነበረች። በዚያ ደረጃ መልካም ሴት ነበረች። እንደ ሰው እናስብ ነው እያልኳችሁ ያለሁት። አሁን ላይ ጃኒ ያወጣችሁ ፋይል ሄዳችሁ ኢንስታግራሟም ላይ አዲሱ ቲክቶኳም ላይ ሄዳችሁ ማየት ትችላላችሁ። ይሄንን አንቺ ብትሆኚ ወይ ደግሞ አንቺ ብትሆኚ ወይ አንተ ብትሆን ይሄንን ነገር ደብቃችሁ ባላችሁ ታዋቂነት ይሄን ነገር ደብቃችሁ ትቀመጡ ነበር? አንዳችሁም አትቀመጡም ነበር። ይሄንን ትልቅ ነገር አድርጋለት፣ ይሄንን ገመናውን ይሄንን ቆሻሻነቱን ደብቃለት ዝም ብላ የራሷን ህይወት እየኖረች የነበረች ልጅ ናት። ለምን ዛሬ ይሄንን ማድረግ ፈለገች? እሷ ናት በየቀኑ ሄዳ የምትደርስበት ወይስ እሱ ነው? እሷ ናት የምታስፈራራው ወይስ እሱ ነው? በእሷ ህይወት እየቀና ያለው እሱ ነው ወይስ እሷ ናት በእሱ ህይወት እየቀናች ያለችው? ይህንን ነገር እናስተውል።
ጆን ዳንኤል አይመቸኝም። አዶናይ ትንሽ ኩል ነገር ነው። እሱ ይሻለኛል እውነት ለመናገር። ለመሰላቸው ተመልከቱ። ጆን ዳንኤል ከዛ ከሰራው እንትን ላይ አይሮፕላን ላይ ከሰራው ወንጀል ባለፈ ዛሬ ደግሞ የክልል ባንዲራ ይዞ እዛ ሌላ ክልል ሄዶ የክልል ባንዲራ ሲዞ ወጣቶችን ኢትዮጵያ ኢትዮጵያ እያለ የክልል ባንዲራው እንዲታይለት ይፈልግ ነበር። አም ሶሪ ዓለም አያውቀው። ዓለም የሚያውቀው ኢትዮጵያ ወይ በዛ በልሙጡ አረንጓዴ ቢጫ ቀይ ነው በፊት፣ አሁን ደግሞ በኮከቡ ነው። ይሄን ታውቃላችሁ። ስለዚህ አትሊስት የኮከቡን ባንዲራ እንኳን ለመያዝ ለምን ተጠየፍክ ነው የኔ ጥያቄ። ኢትዮጵያ ካልክ ኢትዮጵያ ሀገር እያልክ ከዘፈንክ ለመላው ኢትዮጵያ ስለሆነ ኢትዮጵያ አንድ ክልል ብቻ አይደለም ጠቅላላ ክልሉ ስለሆነ ባንዲራ የራሱ አላት። አንዳንዶች ጆዳንኤል ይሄንን እያደረገ ያለው ጃኒን ለመበቀል ነው፣ አዶናይም ለመበቀል ነው እያሉ ነው። እናንተስ ምን ትላላችሁ? አዶኒያስን የሚበልጠው መስሎት ነው የሚሯሯጥ። በእንደዚህ አይነት በክፋት ደግሞ የሚሯሯጥ ሰው ምን ነው የሚባለው? ክንፉን ነው የሚጨርሰው። ጆን ዳንኤል የምነግርህ ነገር ክንፍን ነው የሚጨርሰው በክፋት። ዝም ብለህ ሪስክ አለላ ብለህ ለአንተ እግዚአብሔር የሰጠውን አምነህ ካልተቀበልክ ትንሹን ነገር ተመስገን ሳትል ለትልቅ ነገር እንደዚሁ የምትከንፍ ከሆነ ባሊን ነው የሚጨርሰው። እሪ በከንቱ ነው የሚሆነው ጩኸት። ገብቷል? ያ አንተ ራሱ አዶኒያስንም ራሱ ጃኒ ከአንተ ጋር እንደገና ጌም ቁጭ ብላ እንደ ድሮ ቁጭ ብላ መድረክ ላይ ስትሰድባት ያንተ እግር ስር ለመሆኗ ሰዎችን ማሳየት ትፈልጋለህ። እልህ ውስጥ የከተተ ይሄ ብቻ ነው እንጂ ጃኒ ፍቅሯ ወይም ደግሞ እሷ አፍቅራት አይደለም።